ሰላም እንዴት ናችሁ? ይሄ አዲስ የዩቲዩብ ቻናል ነው። ይሄ ቪዲዮ ደግሞ የቻናሉ የመጀመሪያው ቪዲዮ ነው የሚሆነው። ሶ ለማታውቁኝ ከዚህ በፊት የትሬዲንግ ጆርኒም በቲክቶክ ዶክመንት ሳረግ ነበር። ሶ እንደምታዩት እዚህ ጋር በዚህ ቲክቶክ አካውንት ነበር ዶክመንት ሳረግ የቆየሁት የአንድን አካውንት ማለት ነው። ሶ ከዚህ በኋላ እንግዲህ የዩቲዩብ ቻናልም ስለከፈትኩኝ ሞር ትሬድ ብሬክዳውን እንዲኖርም ስለፈለኩኝ የትሬዶቹን የምገባቸው ትሬዶችን ዲቴይሎች እንዲኖሩ ስለፈለኩኝ ያንን ደግሞ በቪዲዮ ማድረግ ስለፈለኩኝ ነው ዩቲዩብ ቻናል ለመክፈት ያሰብኩት። ሶ እንግዲህ ሁላችሁም ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ ማለት ነው። ሶ ይሄ መጀመሪያው የዩቲዩብ ቻናሉ ቪዲዮ እንደመሆኑ መጠን ስለራሴ ትንሽ ልበላችሁ ማለት ነው። በዛውም ሶ እንግዲህ እኔ ትሬዲንግ ከጀመርኩኝ አመት ከስምንት ወር አድርጌያለሁ። አመት ከስምንት ወር አድርጌያለሁ ማለት ነው። ሶ በዚህ አመት ከስምንት ወር ጊዜ ውስጥ ብዙ አፕስን ዳውንስ ነበሩ። በጣም ብዙ ውጣ ውረዶችም ነበሩ ደስ የሚሉ ጊዜያቶችም ነበሩ በጣም የሚያስጠሉም ነበሩ። እንግዲህ ፈጠን ያለ እንትን ስሰጣችሁ ቪዲዮውንም ላለማስረዘም በመጀመሪያ ልክ ትሬዲንግ ውስጥ እንደገባሁኝ ዲቴይሉን እንግዲህ ሌላ ጊዜ እነግራችኋለሁ እንደዚህ እየፈጠንኩባችሁ ያለሁት ቪዲዮ እንዲረዝም ስላልፈለኩ ነው። እሱ ላይ ገባሁኝ። ከዛ በኋላ የዛ ሜንቶርሺፕ እኔ እንትን ማድረግ የፈለኩት እንትን ነበር ላይክ እነዚህ ቤዚክ የሚባሉትን ነበር ማወቅ የፈለኩት እኔ በቃ እነ ፒፕስ ሎት ሳይዝ እንደዛ ነገሮችን ማርጅን ምናምን እንደነዚህ አይነት ነገሮችን ማለት ነው። ሊኩዊዲቲ ምናምን እነዚህ ነገሮችን በቃ ነበር ማወቅ የፈለኩት እነሱንም አወቅኩኝ። ከዛ በኋላ ሞር አድቫንስ የሆነ ሜንቶርሺፕ እንደሚያስፈልገኝ ገባኝ ማለት ነው። ምክንያቱም ምንም ኮምፕሊትሊ ስካም ነበር ማለት ይቻላል የገባሁት ሜንቶርሺፕ ምንም የሚረባ ነገር ስላልነበረው። ከዛ በኋላ ሜንቶርሺፕ ፈልጌ አገኘሁኝ ለሁለተኛ ጊዜ ማለት ነው። እሱ ላይ ገባሁኝ። አሪፍ ሜንቶርሺፕ ነበር ሁለተኛው እሱ ላይ መማር ጀመርኩኝ። ከዛ ልክ ትሬዲንግ ከጀመርኩኝ ማለት ነው ትሬዲንግ ከጀመርኩኝ እንደ አጠቃላይ ልክ 5 ወር ሲሆነኝ የመጀመሪያውን አካውንቴ ከማቭን እንትን አረኩኝ ማለት ነው ገዛሁኝ። ይሄ እዚህ ላይ የምታዩት አካውንት ማለት ነው። እዚህ ላይ የምታዩት አካውንት ይሄ የማቭን አካውንት ነው ነበር የ2000 አካውንት ነው። እዚህ ላይ አልጻፍኩበትም አካውንት ሳይዙን ሜይቢ ካስፈለገ ኢሜል ላሳያችሁ እችላለሁ። የ2000 ሳይዝ የነበረው አካውንት ነበር። እንግዲህ ይሄንን አካውንት ገዛሁኝ $19 ነበር የገዛሁት በዛ ሰዓት። አሪፍ ነበር። ከዛ ቻሌንጆቹን ወዲያው አለፍኳቸው አይ ቲንክ በአንድ ሳምንት መሰለኝ ፌዝ ዋንም ፌዝ ቱንም ያለፍኳቸው። ከዛ በጣም ደስ ብሎኝ ነበር በሰአቱ በቃ ላይክ ገና 5 ወር ነው ያረኩት እና ፍንድት ደግሞ ሆኛለሁ በቃ በጣም ነበር ደስ ያለኝ ላይክ እንግዲህ እንዴት አድርጌ እንደምገልጽላችሁ አላውቅም። ከዛ በኋላ ፈንድድ ሆንኩኝ። ፈንድድ ከሆንኩኝ በኋላ በጣም ሃይፕ ሆኜም ስለነበር ላይክ ምንም በቃ ከዚህ በኋላማ በቃ ማንም የሚችለኝ የለም አይነት ስሜት ስለነበር የተሰማኝ ትሬድ ማድረግ በዛ ፊሊንግ ትሬድ ማድረግ ጀመርኩኝ ኤንድ ዜን አፍተር ዛት በቃ ዝም ብዬ በቃ ሉዝ በሉዝ ሆንኩኝ ሪቬንጅ ትሬድ ማድረግ ጀመርኩኝ ኦቨር ትሬድ ማድረግ ምንም ያልሰራሁት ነገር የለም በዛ ሰዓት። ከዛ ድሮዳውን ውስጥ ገባሁኝ። ከዛ አይ በቃ በስነ ስርዓት መያዝ አለብኝ ምናምን ወደሚል ደግሞ ነገር እንትን አልኩኝ። ከዛ በኋላ እንደገና ከድሮዳውን ወጥቼ ከዚህ ከማቭኑ አካውንት ብቻ 2 ጊዜ ዊዝድሮ አድርጌያለሁ ማለት ነው። አንደኛው $95 ነበር የመጀመሪያው ዊዝድሮ ያረኩት። ሁለተኛው ደግሞ 73 ነበር።
ከዛ በኋላ ግን እንትን አረኩት ማለት ነው አካውንቱን ብለው አረኩት። ምክንያቱም በጣም እንትን ስላልኩኝ በቃ አይ ከዚህ በኋላ የሚችለኝ የለኝ አይነት ስሜት ስለተሰማኝ ያው እንግዲህ ማርኬቱ ደግሞ እንደምታውቁት ሀምብል ያደርጋቸዋል እና እኔንም ሀምብል አረገኝ። ከዛ በኋላ አካውንቱን ብለው ሆነ ማለት ነው። ለኔ ግን በዛ ሰዓት በጣም አሪፍ ነበር ምክንያቱም 2 ጊዜ ዊዝድሮው ስላደረኩበት ምንም አልመሰለኝም ጭራሽ። ከዛ ነው እንግዲህ አለም የጨለመችብኝ ትላለህ። ከዛ በኋላ ነው በቃ በጣም ከባድ እየሆነ የመጣው። ምክንያቱም በቃ ሁሉም ነገር ከባድ ሆነ ከዛ በኋላ ኤቭሪቲንግ በቃ ኤቭሪ ሚስቴክ መስራት ጀመርኩኝ ላይክ ኒውስ ትሬድ ማድረግ ምናምን ኦቨር ትሬድ ቲፒ እና ስቶፕ ሉዝ ሴት አለማድረግ በጣም ብዙ በቃ ምን ፎሞ ምን ያልሰራሁት ሚስቴክ አለ። ሶ በቃ እነዚህን ሁሉ ስሰራ በቃ ምንም ጭራሽ በቃ አካውንት ብሎ ማድረግ ብቻ ሆነ ማለት ነው። ከዛ በኋላ ሶ አፍተር ዛት አካውንት ብሎ ማድረግ ብቻ ሆነ። እሱንም በጣም እየሰለቸኝ መጣ ለራሴም እንዴ ለምንድነው ላይክ አልፌ እኮ ነበር ፌዝ ዋን እና ፌዝ ቱ ጭራሽ ዊዝድሮ አድርጌያለሁ 2 ጊዜ። ሶ ለምንድነው አሁን እንደዚህ እየተፈጠረ ያለው የሚል ነገር ለራሴም ጥያቄ ውስጥ ከተተኝ። ሶ ከዛ በኋላ እንግዲህ ከዛ ሰዓት በኋላ አሪፍ ነበር። እንግዲህ በጣም በትሬዲንግ ዋይዝ ጥሩ አልነበረም ጊዜው ግን እኔ እየተማርኩበት ስለነበር አሪፍ ነበር ጊዜው ማለት ነው። አሁን ተመልሼ ሳየው ነው እንጂ በሰአቱ በጣም ከባድ ጊዜ ነበር። ሶ ተመልሼ ማለት ነው ልክ ከ5 ወር በኋላ ነበር የመጀመሪያ ፈንድድ የሆንኩት አይደል? ተመልሼ እንደገና ፈንድድ ለመሆን ወደ አመት አካባቢ ይወስድብኛል ማለት ነው። ያንን አመት ሙሉ በቃ ስትራግል ነበር ሳደርግ የነበረው በቃ አንዱን ሚስቴክ እሰራለሁ እሱን አስወግዳለሁ ሌላ ሚስቴክ ይመጣል እንደዛ ነበር ሲያልፍ የነበረው። ከዛ በኋላ ግን እንግዲህ እዚህ ጋር እንደምታዩት የአልፋ ካፒታል ግሩፕ አካውንቴን አለፍኩት ማለት ነው። ለሁለተኛ ጊዜ ይሄ እንግዲህ የሆነው እዚህ ጋር እንደምታዩት 2024 11ኛ ወር እና በእለተ 1 ይላል which means ኖቬምበር ነው የሚሆነው። ሶ ኖቬምበር 2024 ላይ የ5K አካውንት ነበር ይሄ አለፍኩት ማለት ነው። ከዛ በጣም በቃ ደስ አለኝ ምናምን አልፌዋለሁ ምናምን ብዬ ይሄንን ነገር እንትን ስል አልፋ ካፒታል ግሩፕ ኬዋይሲን ሪጀክት አደረጉብኝ ማለት ነው። ኬዋይሲን ሪጀክት ያደረጉበት ምክንያት እዚህ ጋር እንደምታዩት ኤርሚያስ ካሳሁን ይላል እና ኤርሚያስ ካሳሁን እኔ አይደለሁም ጓደኛዬ ነበር ሶ ፓስፖርት ስለነበረው እሱ በሱ ፓስፖርት ነበር የተጠቀምኩት። ግን ይህንን የሆነው ማለት የእሱ ፓስፖርት የተጠቀምኩበት ጊዜ ታስታውሱ ከሆነ አላውቅም። አልፋ ካፒታል አይደኖው ብቻ አላስታውስም ትክክለኛ ጊዜው ግን አልፋ ካፒታል ፍሪ 5K አካውንት ለሁሉም ሰው ሰጥተው ነበር ታስታውሱ ከሆነ ሰው በዛ ሰዓት ነበር የተጠቀምኩት የእሱን ስም እና የእሱን ፓስፖርት ምክንያቱም አካውንቱን ለመቀበል በዛን ጊዜ ቬሪፋይ ማድረግ ይኖርባቸዋል ማለት ነው። ሶ አሁን ይሄ ደግሞ የሆነው ገና አሁን በቅርቡ ነው። እንግዲህ 2024 ኖቬምበር ማለት ነው አሁን 2025 ማርች አይደል ያለነው ሶ አይ ቲንክ 5 ወር ምናምን ማድረጉ አድርጓል ማለት ነው። እንግዲህ ይሄ ነገር ከተፈጠረ ሶ እኔ ኤርሚያስ እንዳረኩት ጭራሽ ረስቼዋለሁ ላይክ ኤዲት አድርጌዋለሁ እዛ ዳሽቦርድ ውስጥ በራሴ ስም ቀይሬዋለሁ ምናምን ሶ በራሴ ነበር በቃ ከዛ በኋላ ናሽናል አይዲም ስለተቀበልኩኝ በናሽናል አይዲው ነበር ያደረኩት። ግን አስተካክዬው ነበር ዳሽቦርዴ ላይ ስሜ ምናምን ተስተካክሎ ነበር። ሶ እነሱም እሱን አዩ መሰለኝ ከዛ በኋላ እንግዲህ እነዚህ ፕሮፊርሞች የሆነችን ነገር ነው የሚፈልጉት በቃ ትንሽዬ ነገር ማለት ነው። ከዛ በኋላ በቃ ምንም ቻንስ የላቸውም ከዛ በኋላ ማለት ነው። ሶ እነሱም ያችን ሲያዩ ሶ 2 አይነት ስም ነው ያለው ሶ ኬዋይሲውን ዲክላይን አድርገነዋል አሉኝ። ከዚህ በኋላ እንግዲህ
ኤሊጂብል አትሆንም አሉኝ ቤዚክሊ ማለት ነው። ሶ እንደዛ አሉኝ። ከዛ በኋላ እኔም በጣም በቃ ላይክ በጣም ተናደድኩ። በጣም ተደስቼ ነበር በማለፌ። ገና አልፌያለሁ ምናምን ብዬ ደስታዬን ሳልጨርስ ቀሙኝ ደስታዬን ማለት ነው። ከዛ በኋላ ነበር እንግዲህ ይሄንን ቲክቶክ ላይ ዶክመንት ያደረኩት ሙሉ ጆርኒውን የ8K አካውንት እንትን ማድረግ የጀመርኩት ማለት ነው። ፌዝ 1 አልፌ ነበር በዛ ሰዓት። ሶ ፌዝ 2ን ለማለፍ እንግዲህ እዚህ ጋር እንደምታዩት 2024 11ኛ ወር እና በ29 ነበር ያለፍኩት ዊች ሚንስ ከአንድ ወር በኋላ ማለት ነው። የአልፋ ካፒታሉን ዲክላይን ከተደረኩኝ በኋላ ከአንድ ወር በኋላ ነበር ፌዝ 1ም ፌዝ 2ንም ያለፍኩት የዚህ 8K አካውንት። ሙሉ ጆርኒው የቲክቶክ አካውንቴ ላይ አለ። እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን ከፈለጋችሁ። ሶ ይሄንን አለፍኩኝ። ከዛ በኋላ ሶስተኛውን ፔይአውቴ እንግዲህ ከአመት ከምናምን በኋላ አገኘሁት ማለት ነው። ሶ እንግዲህ ይሄ ደግሞ ፔይአውቴ ነው የተከፈልኩበት። እዛ ወደ 4% ሰርቼ ነበር። ሶ ፕሮፊት ስፕሊቱ ሲሰራ እንደዚህ ነው የሚመጣው። ሶ ፔይአውትም አገኘሁኝ ማለት ነው። ኤንድ ዜን እንግዲህ በቃ እስካሁን ባለው ይሄን ይመስላል ማለት ነው። አሁን ወደ ሰከንድ ፔይአውት ነው እየሄድኩ ያለሁት። እሱንም አብረን ሪኩዌስት የምናደርገው ይሆናል። ያለውን ኤቭሪ ፕሮሰስ ማሳያችሁም አብረንም የምናየው ይሆናል ማለት ነው። ሶ ቤዚክሊ እንግዲህ ጆርኒ ይሄንን ይመስላል እስካሁን። ሶ የቻናሉም እንትን የቻናሉም ጥቅም እንደነገርኳችሁ ለራሴም ለሰዎችም እንዲጠቅማቸው ስለፈለኩኝ አት ዘ ሴም ታይም ነው ቻናል ይሄ የዩቲዩብ ቻናል የከፈትኩት። ምክንያቱም እዚህ ጋር ሞር ትሬድ ብሬክ ዳውኖች ይኖራሉ። ሪል እና አንፊልተርድ የሆነ ነገር ነው ማሳየት የምፈልገው ለእናንተ። ዊን ሳረግ ብቻ ሳይሆን ማሳየት የምፈልገው ሉዞቼንም ማሳየት እፈልጋለሁ ለእናንተ። እንዴት ሉዝ እንዳረኩኝ ለምን ሉዝ እንዳረኩኝ ለኔም እንደዛ በማድረጌ ይጠቅመኛል ማለት ነው። ሶ በዚህ ቻናል ትሬድ ብሬክ ዳውኖች ይኖራሉ። እኔ የተማርኳቸው ለሰኖች ኤቭሪቲንግ ቲፖች ምንም አይነት ነገር እኔ ከራሴ ከጆርኒ የተማርኩትን ነገር ሼር ማድረጋችሁ ይሆናል እዚህ ጋር። እና ሪል እና አንፊልተርድ የሆነ ነገር የምታዩበት ይሆናል። ሁላችንም አብረን የምናድግበት ቻናል ይሆናል ብዬ ኤክስፔክት አደርጋለሁ። ሶ የቲክቶክ አካውንቴን ሊንክም እዛ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ሶ እሱንም ፎሎ አድርጋችሁ እዛ ማየት ትችላላችሁ ያለውን ጆርኒ። ሶ እንግዲህ ቪዲዮም እንዳይረዝም ያለውን ነገር ይሄንን ይመስላል ማለት ነው። አይ ሚን ይሄ ይመስላል ማለት ነው። ሶ የዛሬው ቪዲዮ ይህንን ይመስል ነበር። እናንተም ቻናሉን ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ እጠይቃለሁ። እኔም ከዚህ በኋላ ያለውን እያንዳንዱ የትሬዲንግ ጆርኒን ዲቴይል በዚህ ቻናል ይዤላችሁ የምቀርብ ይሆናል። ሶ ቀጣይ ሳምንት ኦር በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት